ሰላም እንደምን አላችሁ? ድና የተከበራችሁ የቻናላችን ቤተሰቦች በድጋሜ ተመልሰን መጥተናል። በያላችሁበት ፍቅር፣ ሰላም፣ ጤና እንመኛለን። በዛሬው ቪዲዮአችን ላይ በሀገራችን በጣም ታዋቂ ሆኖ በጣም ብዙ ሰዎችን ያዳነና ብዙ ሰዎችን የተጠቀሙበት እንዲሁም ብዙ ሰዎችን አደጋ ላይ ስለጣለው ሞሪንጋ አስገራሚ ነገር እንነግራችኋለን። እስከ ቪዲዮ መጨረሻ ላይ ከቆያችሁ ሞሪንጋ እስከ ሞት እንደሚያደርስ በዚህ ቪዲዮ ትሰማላችሁ ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ስለ ጤናና ስለ ውበት መረጃ ማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ሲጀምሩት ላይክ ማድረግ አይረሳ። በሀገራችን ሽፈራው እየተባለ የሚጠራው ተክል የሆድ ህመምን ጨምሮ ለእርጅና፣ ለልብ፣ ለደም ግፊት፣ ለስኳር፣ ለቆዳ፣ ለብዙ አይነት ህመሞች ጥቅም ላይ እየዋለ ይገኛል። ከዚህም በፊት በጣም ብዙ ሰዎች ተጠቅመው ምስክርነት ሰጥተዋል። ሞሪንጋ ለዚህ ሁላ ነገሮች ጥቅም ቢሰጥም ጉዳት እንዳለው ደግሞ ሊረሳ አይገባም ማለት ነው። ሞሪንጋ ወይም ሽፈራው አስገራሚ ጥቅሞችን ይዞ እንዲሁም አደገኛ ጉዳቶችንም በውስጡ ያዘ እጅግ አደገኛ ነው። ምክንያቱ ሞሪንጋን ምን ብንጠቀምና እንዴት አድርገን ብንጠቀም ጉዳት ያመጣል የሚለውን በቪዲዮ መጨረሻ ላይ ለእናንተ የምናካፍል ይሆናል። ቪዲዮውን ላይክ ማድረግ አይረሳ። ከሞሪንጋ በርካታ ጥቅሞች ወይም በሳይንስ ካረጋገጣቸው ሰዎች በዘልማድ ከሚናገሯቸው ውጪ ሳይንስ ያረጋገጣቸውን አስገራሚ ሞሪንጋ ጥቅሞችን እናያለን። ለመጀመሪያው አስምን ለማከም ይውላል። ሳይንስ በሞሪንጋ ላይ ጥናት ሰርቶ ካረጋገጣቸው አንዱ አስምን ለማከም በከፍተኛ ሁኔታ እንደሚጠቅም ተናግሯል። ሞሪንጋ በአስም ምክንያት የሚከሰተውን አደገኛ አጋጣሚዎችን የመቀነስ እድል አለው። እንዲሁም በጉሮሮ አካባቢ መብጠች፣ ማበጥ፣ መቆጣት፣ መቁሰል ችግሮችን በከፍተኛ ሁኔታ በመቅረፍ ከዛም በተጨማሪ ደግሞ ያተነፋፈስ ስርዓት ወይም ትክክለኛ ያተነፋፈስ ስርዓት እንዲኖረን በማድረግ ጤናችን እንደሚጠብቅ ጥናቶች በተደጋጋሚ አሳይተዋል። ሞሪንጋ እንግዲህ እኒህን ሁላ ጥቅሞች በአንድ ጊዜ ይሰጣል ማለት ነው። ስለዚህ አንድ ሰው ከአስም ህመም ራሱን ለማስታገስ ወይም የአስም ህመምን በተወሰነ መልኩ ለመቀነስ ሞሪንጋን ቢጠቀም እጅግ በጣም ጠቃሚ እንደሆነ ባለሙያዎች ይመክራሉ። ሌላኛው የሰውነት ላይ እብጠትና የፈሳሽ ክምችትን ያስወግዳል። ሞሪንጋ ሰውነት ላይ እብጠት ከተከሰተ፣ ፈሳሽ ክምችት ካለ እነሱን ችግሮች ለማስወገድ እጅግ በጣም ጠቃሚ ነው። በሰውነት አካል የሚከሰተውን እብጠት መከላከል የዚህ ተክል ዋነኛ ስራ ወይም ዋነኛ ሂደት ነው። በሰውነት ውስጥ ፈሳሽ ካለ ወይም አንድ ሰውነት ላይ ፈሳሽ ከቋጠረ በፈሳሹ ምክንያት የሚመጣውን ችግር ለመቅረፍ ሞሪንጋን መጠቀም እጅግ በጣም ጠቃሚ ነው። እብጠቱን ለማከም እጅግ በጣም አሪፍ ተብሎ በጥናቶች ተረጋግጧል። ስለዚህ ሰውነት ላይ እብጠት ካለ፣ የቋጠረ ፈሳሽ ካለ ሞሪንጋን በመጠቀም ይህን ችግር ለማከም በጣም በተደጋጋሚ ጥናቶች እንደሚጠቅም አሳይተዋል። ለቆዳና ፀጉር ደህንነት፣ ለፀጉርም ለቆዳም ሞሪንጋ እጅግ በጣም ጠቃሚ ነው። በውስጣችን ከያዝናቸው ፕሮቲኖችና ንጥረ ነገሮች አንጻር ሞሪንጋ በጣም ለቆዳና ለፀጉር ጠቃሚ መሆኑ ይነገራል። በሞሪንጋ ውስጥ ብዙ አይነት ንጥረ ነገር ጠቃሚ ነገሮችን በውስጡ ይዟል። ሌላኛው የሞሪንጋ ጥቅም ለቆዳና ፀጉር ደህንነት፣ በውስጡ ከያዛቸው ፕሮቲኖችና ንጥረ ነገሮች አንጻር ሞሪንጋ ፀጉርን፣ ቆዳን፣ ጤንነትን ለመጠበቅ እጅግ በጣም ይረዳል። ከዚህም ባለፈ የፀጉር መነቃቀልን፣ የቆዳ መድረቅን የሚከላከሉ ተፈጥሯዊ የሆኑ ፕሮቲኖችን ይዟል። ስለዚህ ለፀጉር ችግር፣ ለፎሮፎር፣ ለቆዳ መድረቅ ከፍተኛ ጥቅም እንደሚሰጥ የፀጉር ባለሙያዎች ጥናት ሰርተዋል። ከዛም በተጨማሪ በሞሪንጋ ተቀምመው የሚሰሩ በርካታ የፀጉር ደህንነትን የሚጠብቁ ቅባቶች በገበያ ላይ ያሉ ማለት ነው። ስለዚህ ሞሪንጋ በርካታ ጥቅሞችን ከመያዝ ባሻገር ለፀጉራችንም እጅግ በጣም ጠቃሚ መሆኑ ይነገራል። ካንሰርን ለመከላከል ይህ ተክል በውስጡ በያዘው ንጥረ ነገር አማካኝነት ካንሰርን ለመከላከል እንዲሁም ካንሰር ከተከሰተ በኋላ ሴሎቹ እንዳይስፋፉ መክታት እንደሚችል ጥናቶች አሳይተዋል ወይም በከፍተኛ ሁኔታ ይወራላቸዋል። ካንሰርን የመከላከል ወይም ካንሰርን የመዋጋት ከፍተኛ አቅም ያለው ሞሪንጋ በውስጡ በያዛቸው ንጥረ ነገሮች አማካኝነት የካንሰር ህመምን ለመከላከል ይረዳል። የሆድ መንፋትን ለማከም የሆድ መንፋት ችግርን ጨምሮ ምቾት ማጣት፣ የጨጓራ ህመም ስሜቶችን ለመከላከል፣ የምግብ አለመፈጨትና ምግብ በቶሎ አለመዋሃድን ለማረጋጋት ሞሪንጋ በርካታ ጥቅሞች አሉ። ስለዚህ ሰዎች ሆድ ችግር ካለ፣ የሆድ መንፋት ካለ፣ የሆድ ህመም ካለ ሞሪንጋን በመጠቀም በጣም ትልቅ ለውጥ ማግኘት ይችላሉ። ሌላኛው ባክቴሪያ ወለድ በሽታዎችን ይከላከላል። ይህ ተክል ከሻይ ጋር እንዲሁም ከሌሎች ምግቦች ጋር መጠቀም ባክቴሪያ ወለድ በሽታዎችን ለማከም ይረዳል። በባክቴሪያ እንዳንጠቃ ባክቴሪያ ወለድ በሽታዎችን ለመከላከል ሞሪንጋ ከፍተኛ አስተዋጽኦ ያደርጋል። ሌላኛው ለአጥንት ጥንካሬ ሞሪንጋ በውስጡ በያዘው ካልሲየም
ፎስፈረስ የመሳሰሉ ንጥረ ነገሮች አጥንታችን እጅግ በጣም ጠቃሚ እንዲሆንና የመጋጣጠሚያ ችግርን ለማስወገድ እጅግ በጣም ጠቃሚ ነው። ስለዚህ ሞሪንጋን አዘውትረን ስንጠቀም ጠንካራ አጥንት እንዲኖረን የመገጣጠሚያ ችግር እንዳንጠቃ ያደርገናል። ሌላኛው የሞሪንጋ ጥቅም ስናነሳ የስሜት መዘበራረቅን ለማስተካከል ይውላል። ተክሉ በውስጡ በያዘው ለሰው ልጅ አስፈላጊ የሆኑ በርካታ ንጥረ ነገሮች የያዘ ሲሆን በተለይ አንዳንድ ጊዜ የሚከሰቱ ህመሞችን ለማስታገስ እጅግ በጣም ጠቃሚ ነው። የመገጣጠሚያ ህመም፣ የስሜት መዘበራረቅ፣ ለምሳሌ አንዳንዴ ምንም ሳናውቅ ድብርት፣ ሐዘን፣ የስሜት መዘበራረቅ ውስጥ ካለ ሞሪንጋ በከፍተኛ ሁኔታ ይጠቅማል። ከላይ ለማንሳት እንደሞከርነው የልብ ጤንነትን ለመጠበቅ የህክምና ባለሙያዎች ከልብ ጋር ተያይዞ የሚመጣውን የጤና እክሎችን መከላከል ተገላጭነትን የመቀነስ ከፍተኛ አቅም እንዳለው ይናገራሉ። ስለዚህ ለልብ ጤና ልብ ጋር ተያይዞ የሚመጡ ህመሞችን ለመከላከል ሞሪንጋ እጅግ በጣም ጠቃሚ መሆኑን ያነሳሉ። ሌላኛው ቁስልን ለማከም ነው። ሰውነት ላይ በተለያየ አጋጣሚ የሚከሰት ቁስልን፣ ጠባሳን እንዳይከሰት ማድረግና ቁስልን ደግሞ ቶሎ ለማዳን የሚጠቅም ነገር በመያዝ የዚህ ተክል ከፍተኛ ጥቅም አለው። በደም ውስጥ የሚገኘውን ግሉኮስ መጠንን መቀነስ ይችላል። በሽንት ውስጥ የሚገኘውን የስኳር፣ የፕሮቲን እንዲሁም ሌሎችን በማመጣጠንና ኦክሲጅን በአግባቡ እንዲንቀሳቀስ በማድረግ ለስኳር ህመም ተጋላጭ እንዳንሆን በከፍተኛ ይጠቅማል። ወይም የስኳር ህመምተኞችን ደግሞ ከዛ ህመም በተወሰነ መልኩ እንዲያገግሙ ያደርጋል ማለት ነው። ሌላኛው የደም ግፊትን ለመቀነስ ሞሪንጋ አንቲኦክሲዳንት ስለያዘ እነዚህ ኢንዛይሞች ደግሞ የደም ግፊትን በአግባቡ ደም እንዲዘዋወር በማድረግ የደም ግፊትን የመቀነስ ከፍተኛ አቅም አላቸው። እንዲሁም በድንገት የሚከሰትን የደም ግፊት መጨመርን ለማስቆምና ለመከላከል የሚያግዙ ንጥረ ነገሮች መሆናቸው ተነግሯል። ምንጊዜም ቢሆን የተፈጥሯዊ ነገሮች ጥቅም ቢኖራቸው እነ ሞሪንጋ ሌሎችም የተፈጥሯዊ ነገር ጥቅም ቢኖራቸው ከመጠን በላይ ከተወሰዱ ግን ጉዳታቸው አደገኛ ነው። ስለዚህ ሞሪንጋን ከመጠን በላይ መውሰድ ወይም ያለ ልክ መውሰድ ለምሳሌ የሰውላ ለምሳሌ እኔ ሞሪንጋን ለፀጉር ለፊት ብጠቀም ግማሹ ለደም ግፊት፣ ለልብ፣ ለስኳር፣ ለብዙ አይነት ነገር ይጠቀማል። ይህም በምናደርግበት ሰዓት ላይ ምን ያህል መጠን ሞሪንጋ ያስፈልገናል፣ ምን ያህል መጠን ደግሞ ሞሪንጋ ብንጠቀም ጉዳት አለ የሚለውን በደንብ ማወቅ አለብን ማለት ነው። ስለዚህ ሞሪንጋን አዘውትረን ስንጠቀም አንዳንዴ ያለ እውቀትና መጠኑን ያለማወቅ ወይም ለችግሩ ምን ያህል መጠን እንደሚያስፈልግ ባለመረዳት ብዙዎች በሽታ ላይ ይወድቃሉ ማለት ነው። ስለዚህ ሞሪንጋን በአግባቡ ብቻ በመጠቀም ከፍተኛ የጤና ጥቅም ማግኘት ትችላላችሁ። ነገር ግን ሰዎችን ማማከር፣ ይህን ነገር ተጠቅሞ የዳኑ ሰዎችን መጠየቅ አስፈላጊ ነው። ሞሪንጋን በአግባቡ ከተጠቀምን መድኃኒት ይሆናል። መጠኑን ሳናውቀው አብዝተን የምንወስድ ከሆነ ደግሞ ሞታችንን እስከማድረስ ያደርሰናል ማለት ነው። ስለዚህ ይህን ነገር ከግምት አስገቡ። ውድና የተከበራችሁ የቻናላችን ቤተሰቦች በዛሬ ቪዲዮአችን ላይ ስለ ሞሪንጋ አስደናቂ የጤና ጥቅሞች አቅርበንላችሁ ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ እና ሼር አይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።